እንዴት ናችሁ? ዛሬ ለሁላችሁም ሰላም የሚሰጥ ቪዲዮ ነው ይዤላችሁ የመጣሁት። አብዛኛው ሰዎች ስታስገቧቸው ወይም ሪፈር ስታደርጓቸው እነዚህን 3 ጥያቄዎች እንደሚጠይቋችሁ 100% እርግጠኛ ነኝ። ስለዚህ ዛሬ 3ቱን ቀላል በሆነ መንገድ እንመልሳለን ማለት ነው። ስለዚህ ከዚህ በኋላ ሲጠይቋችሁ ይህንን ቪዲዮ ሼር ማድረግ ነው ለነሱ፣ ወይም ደግሞ እናንተ ከተረዳችሁ በኋላ ማየት ነው ማለት ነው። ስለዚህ ቦሎ አፕሊኬሽን እንዴት ነው የሚሰራው? ለምንድን ነው የሚከፍለን? ወንበር ላይ ስለተቀመጠን ይከፍላል ብላችሁ ነው የምትሰሙት ወይም ደግሞ የገባችሁት። ስለዚህ ለምን ነው የሚከፍላችሁ? ከዛ ደግሞ ለመጀመር ደግሞ ምን ያስፈልጋችኋል የሚሉትን ነው የምንመልሰው ማለት ነው። የመጀመሪያውን በቀላሉ ለማየት እንዴት ነው የሚሰራው በቀላሉ ለማስረዳት እንዲመቸኝ ከቲክቶክ ጋር ላነጻጽረው። ስለዚህ ቲክቶክ እዚች ጋር አለች ቲክቶክ። ስለዚህ ቲክቶክ እንዴት ነው የሚሰራው? እኔ ለምሳሌ ቲክቶከር ነኝ አለው፣ ኮንተንት እሰራለሁ፣ ቪዲዮዎችን እሰራለሁ ምናምን። ስለዚህ ሰዎች ለምንድን ነው እኔን ጋር መጥተው ጊፍት የሚሰጡኝ? አንደኛ ኮንተንቴ ከተመቻቸው፣ የምሰራው ነገር ከተመቻቸው፣ ደስ ብሏቸው ይሰጡኛል። ካልሆነ ደግሞ ላይቭ ላይ የምቀልደው የምሰራው ነገር ጌሙ ምናምን ደስ ካላቸው ጊፍት ይሰጡኛል። ስለዚህ በዚህ መሀል ጊፍት ሲሰጡኝ ለምሳሌ $100 ጊፍት ሰጡኝ ብለን እናስብ። $100 ጊፍት ከሰጡኝ እኔ ስንት ነው የሚደርሰኝ? $100 $50 ነው የሚደርሰኝ። $50 ቲክቶክ $50 ይወስዳል። ይህንን ቻትጂፒቲ ላይ ገብታችሁ ማየት ትችላላችሁ። እንደውም እኔ 60 ነበር የሚመስለኝ፣ $50 ነው በሱ መሰረት። ስለዚህ ቲክቶክ ግማሹን በሙሉ ይወስዳል። ስለ እኔ አይመለከተውም። አንተ ጊፍት ያገኘኸው ቲክቶክ ላይ ላይቭ ስለገባህ ነው፣ ስለዚህ እኩል ነው የምንካፈለው ብሎ ግማሹን ይወስዳል ማለት ነው። እነዚህ አፕሊኬሽኖች አሁን ስለ ቦሎ ብቻ አይደለም ማውራት፣ ከዚህ በፊትም ያሉት ፖፖ ላይቭ፣ ቦሎ ሎሊፖፕ ላይቭ ምናምን በጣም ብዙ አሉ። በጣም ብዙ አፕሊኬሽኖች ከ8 ምናምን በላይ አሉ። እነሱ ስትራቴጂያቸውን ምን ላይ ይዘው መጡ ታዲያ ካላችሁኝ? እንዴት ነው የሚሰሩት እነሱ ካላችሁኝ? እንዴት ነው የሚሰሩት? ስትራቴጂ ነው። ምክንያቱም አሁን ጊዜው ያው የፉክክር ነው። የተሻለ ሀሳብና የተሻለ አይዲያ ይዞ የመጣ ሰው ነው የሚሰራው። ስለዚህ እኛ ሰዎችን እንዴት እንሳብ፣ እንዴት ገንዘብ እናገኝ ብለው ሲያስቡ ኦኬ ለምን ወንበር ላይ እንዲቀመጡ ወይም ደግሞ ላይቭ እንዲገቡ አናረጋቸውም? ላይቭ እንዲገቡ ስፔሻሊ አብዛኞቹ ሴቶችን ነው ላይቭ እንዲገቡ አናረጋቸውም። ከዛ ላይቭ ከገቡ ጊፍት መሰጣታቸው አይቀርም። ምክንያቱም ያው ስፔሻሊ እንዳልኳችሁ ሴቶች ነው ላይቭ የሚገቡት። ላይቭ ስለገቡ የሚከፈላቸውም በብዛት ያሉት አፕሊኬሽኖች ለሴቶች ነው። ስለዚህ ሴቶቹ ሰግጠው ላይቭ ይገባሉ። ከዛ ወንዶች ደግሞ ያው ሴቶች በተፈጥሮ ውበት አላቸው፣ መሳብ ይችላሉ። ወንዶች ደግሞ ይመጣሉ ሴቶችን ፍለጋ በሚል በሳይኮሎጂ ትሪክ ነው። ስለዚህ ሲመጡ ጊፍት ይሰጣቸዋል። ጊፍት ሲሰጣቸው የሁሉም ስትራቴጂ 30%ን ይወስዱታል ከ100%። ይሄ ማለት $100 ቢሰጣችሁ እነዚህ አፕሊኬሽን ላይ $70 እናንተ ነው የምትወስዱት። $30 ማን ነው የሚወስደው? አፕሊኬሽኑ ይወስደዋል። በቃ በዚህ አይነት ስትራቴጂ መስራት ጀመሩ ማለት ነው። ስለዚህ ሴቶችንም ወንዶችም ደግሞ ኢንቫይት ካረጋችሁም ደግሞ እንከፍላችኋለን፣ ኢንቫይት ላረጋችሁ ኮሚሽን እንከፍላችኋለን በሚል ደግሞ ብዙ ሰው እንዲያመጡ ስትራቴጂውን ነደፉ ማለት ነው። በዚህ መሰረት እየሄደ ነው። እስካሁንም ብዙ ሰዎች ህይወታቸውን ይቀይረው አሉ። ቲክቶክ ግን እኔ ለምሳሌ ከዛሬ 3 ዓመት በፊት ቲክቶክን ተጠቀሙ ብዬ ብጋብዛችሁ ቲክቶክ ለእኔ ምንም የሚከፍለኝ ነገር የለም። እናንተ ብቻ ትጠቀሙበታላችሁ እንጂ። እነዚህ አፕሊኬሽኖች ግን እንትናን ኢንቫይት አርገሃል፣ በአንተ ሊንክ ገብቷል፣ ስለዚህ ይሄን ያህል ኮሚሽን ይደርስሃል፣ ይገባልሃል እያሉ ይከፍሉናል ማለት ነው። ስለዚህ አሰራራቸው አንደኛ ላይቭ ወይም ፓርቲ ገብተን ከተቀመጥን በኋላ
ላይቭ ወይም ፓርቲ ገብተን ከተቀመጥን በኋላ ጊፍት መሰጠቱ ስለማይቀር በዛ መሀል ኮሚሽን ለማግኘት ከዛ አዳዲስ ሰዎችን ኢንቫይት ስናደርግ እነሱም ሰዎች ጊፍት መሰጣታቸው መግባባታችን አይቀርም። በዚህ መሀል ጊፍት ይሰጣል፣ ጌም እንጮታለን። ስለዚህ አፕሊኬሽኑ ገንዘብ ማግኘቱን ይቀጥላል ማለት ነው። ስለዚህ የመጀመሪያው እንዴት ነው የሚሰራው ይሄ ነው ማለት ነው። ሁለተኛውና ዋናው ጥያቄ አብዛኞቻችሁ ለምን ይከፍለኛል? አሁን የሚከፍላችሁ እዚህ ቦታ ላይ ስትቀመጡ ነው፣ ነግሬያቸዋለሁ። ይሄኛው አፕሊኬሽን አሁን ስለ ቦሎ ነው እያወራን ያለ ነው። ስለዚህ ይሄኛው አፕሊኬሽን ጋር እዚች ጋር ነው የምትቀመጡት። ይኸው ባዶ ቦታ ላይ፣ እነዚህ ባዶ ቦታዎች ላይ ቁጭ ብላችሁ 2 ሰዓት ስትቀመጡ ይሄን ያህል ከፍላችኋለሁ። አሁን ባለው መሰረት ለ8 ቀን ከተቀመጣችሁ 40K ማለት $4 ነው። በዚህ አፕሊኬሽን መሰረት 10,000 ዳይመንድ እኩል ነው ከ$1 ጋር ነው። ስለዚህ ይህን ያህል እከፍላችኋለሁ ይላቸዋል ማለት ነው። 5,000 ማለት በቀን $0.5 ማለት ነው። ሶ እንዴት ነው የሚከፍለው? ለምንድን ነው የሚከፍላችሁ? አንደኛው የሚከፍልባችሁ ምክንያት ልክ እዚህ ጋር ስትቀመጡ ከዚህኛው ሰውዬ ጋር ማውራታቸው አይቀርም። ስለዚህ ስታወሩ መግባባታቸው አይቀርም። ስትግባቡ ደግሞ ጊፍት መሰጣጣታችሁ አይቀርም። ስቲል ላይቭ እንኳን ባይኖር አንድ ሰው ከአንድ ሰው ጋር ይግባባል። በዚህ መሰረት ጊፍት ይሰጠዋል። ያ ሰውዬ ሲያወሩ ምን ሲሉ ምናምን ጊፍት ይሰጠዋል። ስለዚህ ጊፍት ሲሰጠው ደግሞ አፕሊኬሽኑ እንዳልኳችሁ 30% ሁልጊዜም ቢሆን 30% እዚህ ጋር ላስቀምጥላችሁ 30% ይቆርጣል አፕሊኬሽኑ። ስለዚህ እቺን ፐርሰንት የቆረጣትን ያገኛል። አንድ ሁለተኛ፣ ይኸው እዚህ ጋር ጌሞች አሉ። እዚህ ውስጥ ጌሞች አሉ። ጌም ስትጫወቱ ወይ ትሸነፋላችሁ ወይ ታሸንፋላችሁ። በዚህ መሀል ከሲስተም ጋር ነው የምትጫወቱት። ስለዚህ ወደዚህ ሲስተም እየጋበዛችሁ ነው ማለት ነው። አይ እኔ ጌም አልጫወትም ብትሉም ስቲል መብታችሁ ነው። ከሱ በተጨማሪ ደግሞ ሰዎችን ታመጣላችሁ። ሰዎችን እዚህ ጋር ይኸው እኔ እየነገርኳችሁ አይደል ስለዚህኛው አፕሊኬሽን። ምክንያቱም እኔን እየከፈለኝ ስለሆነ ጥሩ ስራ አለ፣ መስራት ትችላላችሁ፣ ኑ ወደዚህ አፕሊኬሽን እያልኩ እየነገርኳችሁ ነው። ለምን? እኔንም ስለሚከፍለኝ። ስለዚህ እናንተም በጋበዝኩ ቁጥር እኔን ይከፍለኛል። ስለዚህ እናንተም ትገባላችሁ፣ ሰዎችን ሼር ታደርጋላችሁ፣ ብዙ ሰው እየመጣላቸው ይመጣል ማለት ነው። ሶ ለምንድን ነው ታዲያ ብዙ ሰው እንዲመጣላቸው የሚፈልጉት? በዚህኛዋ አገላለጽ አሁንም ሊሄድላችሁ። ለምሳሌ እዚህ ጋር የተቀመጠው ሰውዬ ለዚህ ጊፍት ሰጠው፣ $100 ጊፍት ሰጠው። ስለዚህ ለዚህ ሲሰጠው ይሄኛው ስንት 2 ቁጥር ስንት ሆኖ ነው እሱ ጋር የሚደርሰው? $70 ሆኖ እሱ ጋር ይደርሰዋል። $70 ሆኖ እሱ ጋር ይደርሰዋል። ከዛስ 30% ይቆረጣል። $30 አፕሊኬሽን ይቆርጣል። አፕሊኬሽኑ ከዚህ ላይ ስንት ይወስዳል? $10 ይወስዳል። $20 ማን ነው የሚወስደው? ኤጀንቶች ይወስዳሉ። ኤጀንቶች ደግሞ እነማን ናቸው? ኤጀንት ማለት ያው እዚህ ጋር የሚቀመጡት አንደኛ ኤጀንት ይባላሉ። ያው እዚህ ጋር ስለተቀመጠው ብቻ ኤጀንት ይባላሉ ማለት አይደለም። ግን ኤጀንቶች እነማን ናቸው? ለምሳሌ እናንተን ወደ አፕሊኬሽኑ የሚጋብዟችሁ ሰዎች ኑ ስሩ፣ መስራት ትችላላችሁ፣ ምንም ገንዘብ አታወጡም እያሉ የሚጋብዟችሁ ሰዎች፣ ከዛ ሆስት በእነሱ ስር እንድትሆኑ የሚያደርጉት እነሱ ኤጀንቶች ይባላሉ። እነሱስ እንዴት ነው የሚከፈላቸው? ትልቁ ጥያቄ ይሄ ነው። በቀን 20,000 30,000 ሰው እየሰራ ነው። ስለዚህ እሱ እንዴት ነው የሚሰራው ነው ጥያቄው። ስለዚህ $20 አለች። አሁን ከ$100 ለሰውየው 70 ደረሰ። አፕሊኬሽኑ 10 ወሰደ፣ $20 ትቀራለች። አሁን እቺ $20 ጋር ነው ጥያቄው ያለው። ስለዚህ $20 ሶ ይሄኛው $20 እንደ ኤጀንት ሌቭል መሰረት ይከፋፈላል። በስንት? በ5። አንደኛው 4% የሚወስድ ሰው አለ፣ 8% የሚወስድ ሰው አለ፣ 12% የሚወስድ ሰው አለ፣
16% የሚወስድ ሰው አለ። ከዛ 20% የሚወስድ ሰው አለ። ስለዚህ ዛሬ ገና ኤጀንት የሆነ ሰው ሌቭሉ የሚሆነው 4% መውሰድ ነው። ስለዚህ ከ20 ዶላሯ ላይ 4% ሲወስድ ስንት ብር ነው የሚሆነው? 16 ብር ይቀራል። ምክንያቱም እሱ ስንት ወስዷል? 4 ዶላሩን ወስዷል። 16 ብር ይቀራል። ከ16 ብሩ ደግሞ ከሱ በታች ያለው ሰውዬ 8% ይወስዳል። ሙሉ 8%ቱን ሲወስድበት ስንት ብር ይቀራል? 8 ብር ይቀራል። ከ8 ብሩ ደግሞ ድጋሚ ይሄኛው ሶስተኛው ሰውዬ ትልቅ ብር ስለሆነ ትልቅ ፐርሰንት ስለሆነ ያለው ሙሉ ብሩን ይወስዷል። 0 ብር ይቀራል። 0 ብር ቀረ ማለት እነዚህ ሰዎች ምንም አይደርሳቸውም ማለት ነው። አሁን በቀላሉ አማርኛ ይሄ 4% የሚወስደው ሰውዬ እኔ ነኝ አንድ። ከዛ ይሄኛው 8% የሚወስደው እኔን ያስገባኝ ልጅ ነው። ከዛ 2 ቁጥርን ያስገባው ልጅ 3 ቁጥር ይባላል። 3 ቁጥርን ያስገባው ልጅ 4 ቁጥር ይባላል። 4 ቁጥርን ያስገባው ልጅ 5 ቁጥር ይባላል። ስለዚህ እኔ አንድ ቁጥር ከሆንኩኝ 4% ከዚህ ልጅ የምወስደው 4 ዶላሯን ብቻ ነው። 4 ዶላሯን ብቻ። ከዛስ ያ እኔን ያስገባኝ ልጅ ደግሞ ከኔ በላይ ነው። 8% ነው የሚወስደው። ስለዚህ ስንት ብር ይወስዳል እሱ? 8 ብር ይወስዳል። ምክንያቱም 8% ብቻ ነው መውሰድ የሚችለው። ከሱ በላይ ያለው 3 ቁጥሩስ 8 ብር ይወስዳል። ምክንያቱም የቀረችው 8 ብር ነች። 8 ብሯን በሙሉ ይወስዳል። ስለዚህ 4 እና 5 ምንም አይደርሳቸውም። ኦልሬዲ ብሩ አልቋል ማለት ነው። ግን ለምሳሌ እኔ 20% ላይ ብሆን ሌቭሌን አሳድጌ 5 ቁጥር 20% ከ4% አድጌ እዚህ ጋር ብደርስ 20% ባንዴ መወስድ ብሆን 1 ቁጥር 2 ቁጥር 3 ቁጥር ምንም ሳይደርሳቸው 20 ብሩን በሙሉ እኔ ጠቅልዬ መውሰድ እችላለሁ ማለት ነው። ምክንያቱም የሚቀር ብር የለም። ስለዚህ 20 ብሩን እኔ ወሰድኩ ማለት 10 ልጆችን አስገብቼ 10ሩ ቢቀያየሩ ሲባዛ በ20 200 ይመጣል ማለት ነው። ተሳስቼ ነው 100 ያልኩት። በቀላሉ ድጋሚ ለማሳየት 10 ልጆች $100 ጊፍት ቢሰጣቸው እኔ 20% ኮሚሽን ባገኝ $200 መስራት እችላለሁ በቀን ማለት ነው። ስለዚህ $200 ማለት ኦልሞስት ወደ 25,000 እንደማለት ነው። ስለዚህ የግዴታ ግን እኔ ይሄንን ለማግኘት 10ሩ ልጆች $100 ጊፍት ሊሰጣቸው ይገባል። እኔ ይሄንን ኮሚሽን ለማግኘት ማለት ነው። ስለዚህ ይሄ በጣም ቀላልና ግልጽ የሆነ አሰራር ነው። ስለዚህ አፕሊኬሽኑ የሚከፍለን ዋነኛው ሀሳብ እኛ ይቺን ገንዘብ ለማግኘት ስንጥር ይቺኛዋን 20% እስክንገባ ድረስ ያለችውን ይቺ 5 ሌቭል አሉ ብያቸዋለሁ። ከ4% እስከ 20% ያለው ይቺኛዋን ሌቭል ለመድረስ ስንል ብዙ ኢፈርት እናወጣለን፣ ብዙ ኤክስቼንጅ እናደርጋለን። በዚህ መሀል አፕሊኬሽኑ ይጠቀማል። አንድ ሁለተኛ ይቺኛዋን አፕሊኬሽኑ $100 30% ቆርጦ 10%ን ይወስዳል አይደለ? ስለዚህ አፕሊኬሽኑ የሚወስዳት 10% በጣም ትንሽዬ ነች፣ $10 ማለት ነው። ስለዚህ አፕሊኬሽኑ የሚያገኘው ብር እንዲበዛ ብዙ ሰው ያስፈልገዋል። ስለዚህ ለእኛ ኮሚሽን ይሰጠናል። ኤጀንቱኑ ልክ እንደ ሪል ስቴት ማለት ነው። ለሪል ስቴት ኤጀንቶች ምን ይሰጣቸዋል? ብዙ ኮሚሽን ይሰጣቸዋል። 300,000 200,000 400,000 እስከ 1 ሚሊዮን ድረስ ይሰጣቸዋል። ለምን? በደንብ ተክተው ሰርተው ቤቱን እንዲሸጡላቸው። ከዛ ቤቱን ሲሸጡ ኮሚሽን ይጨምሩላቸዋል፣ ደስ እያላቸው ሌላም በሞራል እንዲሰሩ። ስለዚህ አፕሊኬሽኑም እንዲህ ነው እያደረገ ያለው። ለእኛ አብዛኛው ብልጫ 20% ለእኛ እየሰጠን እሱ 10% ይወስዳል። እሱ እቅዱ ከብዙ ሰዎች ለማግኘት ነው። ቲክቶክ ግን ከአንድ ሰው ነው የሚያገኘው። 50% እኩል ይካፈላል። ከፈለግ ግባ፣ ከፈለግ አትግባ። ኦልሬዲ ሀብታም ነው፣ አይመለከተውም። ስለዚህ የዚህ አፕሊኬሽን አሰራር ይሄኛው ነው። በቃ የሚከፍለንም ምክንያት እሱ ትንሽዬ 10% ብቻ ስለሚያገኝ ሰው እንዲበዛለት ይፈልጋል። ብሩ በዛ እንዲል ማለት ነው። አለቀ። እሺ
ለምን ይከፍለኛል መለስን። ለመጀመር ምን ያስፈልገኛል? በጣም ቀላል። አንደኛ የሚያስፈልጋችሁ ዳታ ወይም ዋይፋይ ያስፈልጋችኋል፣ ግዴታ ነው። በቀን 2 ሰዓት ያስፈልጋችኋል። እንደ መጀመሪያ ከሆናችሁ በቀን 2 ሰዓት ግዴታ ያስፈልጋችኋል። ትታችሁትም ብትሄዱ ችግር የለውም። ለምሳሌ አሁን 30 ደቂቃ ገብታችሁ ማታ 2 ሰዓት ላይ አይደለም፣ አሁን ለምሳሌ 30 ደቂቃ ሰርታችሁ አሁን የምቀርጸው 9 ተኩል ነው። 30 ደቂቃ ስትሰሩ 10 ሰዓት በቃ አልተመቻችሁም። 11 ተኩል ብትገቡ 31 ብሎ ነው የሚጀምረው፣ ባቆመበት ይቀጥላል። ግን ማስተዋል ያለባችሁ ሁልጊዜ በዚህ አፕሊኬሽን ሰዓት አቆጣጠር መሰረት ማታ 1 ሰዓት ሌላ ቀን ይሆናል። which means አሁን የምቀርጸው ቅዳሜ ነው። ቅዳሜ 1 ሰዓት ማታ ሲሆን በዚህ አፕሊኬሽን እሁድ ገባ እንደማለት ነው። ስለዚህ ቀን ይቀይራል ማለት ነው። ስለዚህ በቀን 2 ሰዓት ያስፈልገናል። ከሱ ባለፈ ደግሞ ሌላ ምንድን ነው የሚያስፈልገን? አንደኛ የንግግር ክህሎት ክህሎት ያስፈልገናል። ምክንያቱም ትልቁ ገንዘብ ያለው ኤጀንት ሆኖ ኮሚሽን ማግኘት ጋር ስለሆነ ሰዎችን እየነገርን መስራት እንደሚችሉ እያሳመንን ማስረዳት መቻል አለብን። እኛ የገባንን ከዛ በኋላ መስራት እንችላለን ማለት ነው። ለመጀመር ምን ያስፈልገኛል የሚለ ነው እየዘረዘርኩ ያለሁት። ሌላስ ምን ያስፈልጋቸዋል? አንደኛ ከዛ ተነሳሽነት ወይም ደግሞ ፍላጎት ያስፈልጋቸዋል። ምክንያቱም በነፃ ስለሆነ ራሳችሁን ነው ሊሚት የምታደርጉት። ገባችሁ? የወር ክፍያ የለውም። አክቹዋሊ ያለው የወር ክፍያ አለው። ሌቭል 6 ስትገቡ ከአፕሊኬሽኑ ጋር መስማማት ትችላላችሁ። እኔ በወር እንዲከፈለኝ ነው የምፈልገው፣ በኮሚሽን አይደለም። ይኸው እንደዚህ እሰራለሁ፣ አንተ እያሰብክ ካልኩሌት እያደረግክ በወር ክፈለኝ ትሉታላችሁ። ቢዲ ይባላል እሱ። እና እንደሱም አሉ ኢትዮጵያውያን። አሁን ለምሳሌ በሰሩት ቁጥር በወር $500 $300 እንደሰሩት ይቀያየራል። ፊክስድ አይደለም፣ ይቀያየራል። 500 300 እስከ 1000 እስከ 1500 ድረስ ይከፈላቸዋል። ግን በኮሚሽን ቢሆን ከዛ በላይም ሊሰሩም ላይሰሩም ይችላል፣ አይታወቅም። ለምሳሌ በቀን 20 ሺህ የምትሰሩ ከሆነ በወር አስቡት ስንት እንደሚመጣ። ኦልሞስት ብዙ ብር ነው የሚመጣው። ስለዚህ እዛ ደረጃ ከደረሳችሁ በወር ክፈለኝ፣ ቋሚ ክፈለኝ ምንም ሴንስ አይሰጥም። ስለዚህ እነዚህ 3ቱ ጥያቄዎች በቀላሉ ይኸው እንዲተመልሰዋል ማለት ነው።